ውድ ወንድሜ ሆይ ይህ ቦታ ማለት የኔም ያንተም ቦታ ነው። ይህ ጠባብ ጉድጓድ ማለት በምንሞትበት ሰዓት የምንገባበትና የምንቀበርበት ቤት ነው። ሌሎችን ሰዎች ተሸክመን እንደምናስገባው ሁሉ ሰዎችም እኛን ተሸክመው የሚያስገቡን ቤት ነው። ሰዎችን ወደዚህ የመቃብር ቦታ አምጥተን እንቀብራቸዋለን። ተመልከት ወንድሜ፣ አላህ ይጠብቅህና መመለሻ ቦታህን ተመልከተው። ይህ አፈር ያንተ ፍራሽ ነው። ይህ አፈር ያንተው ፍራሽ ነው። ይሄው ነው መሸፈኛና ብርድ ልብስክን። ይህ ቦታ ማለት አንተና እኔ የምንተኛበት ቤት ነው። ነገር ግን ሁኔታው እንዴት ሊሆን ይችላል? መመለሻውስ በዚህ ቤት ላይ እንዴት ሊሆን ይችላል? ይኸው ፊት ለፊትህ የምትመለከተው ይኸው የማሳይክ ቤት በዚህ ቦታ ነው ወደ ላህድክ የምትገባው። ይሄ ቦታ አትርሳው፣ ያንተው ቦታ ነው። እንደምታየው ቦታው በጣም ጠባብ ነው። ይህ ቦታ ከጀነት ጨፌ ሊሆን ይችላል ወይንም ከጀሃነም የሆነ ጉድጓድ ሊሆን ይችላል። ይህ ቦታ ከጀነት ጨፌ ሊሆን ይችላል ወይንም ከጀሃነም የሆነ ጉድጓድ ሊሆን ይችላል። ከዚህ ከሁለቱ አይወጣምና ውድ ወንድሜ ሆይ ምናልባት ዛሬ በቤትህ እየኖርክ ይሆናል። ከዛም ሲያልፍ በተንጠባረረና በጣም ባማረና በተዋበ ፎቅና ውብ ቤት ላይ እየኖርክ ሊሆን ይችላል። ያም ከመሆኑ ጋር ግን በአንዳንድ የአዱንያ ጉዳዮች ትጨነቃለህ፣ ታዝናለህ፣ ትተክዛለህ። አንዳንዴ ጭንቅላትህንም እስከ ማሳበድ ድረስ ትደርሳለህ። ነገር ግን በዚህ ቤት ላይ እንዴት ትሆናለህ? በዚህ ጠባብ ቤት እንዴት ትሆናለህ? ያ አላህ፣ ይህ ቦታ ምንድነው? ይህ ጉድጓድ ስራህን ማሳያ ነው። ወይ ጥሩ ስራ ይሆናል ወይንም ደግሞ ከዚያም ውጪ ይሆናል። በዚህ ቦታ ላይ እያለህ ዘንዶ ይመጣብሃል፣ ስጋህንና ሰውነትህን ይበላዋል። ይህ የሚበላው ሰውነት ምናልባት በአዱንያዊ ኑሮ ቆንጆና ያማረ ሊሆን ይችላል። ነገር ግን አይጠቅምህም። ወይንም ጸጋን ታገኝበታለህ ወይንም ቅጣትን ታገኝበታለህ በስራህ ልክ። ለነፍስህ ብለህ ለዚህ ቦታ ስራ። ወላሂ በዚህ ቦታ በደስታ መኖር አትችልም። አላህም በአዱንያ ላይ ፈሪ ካልነበርክ፣ እንደዚሁም ጥሩ የሆነን ስራ ለዚህ ለመቃብርህ ለዚህ ለጠባቡ ቤት እስካላስቀደምክ ድረስ ሱብሃንአላህ። በዚህ ቦታ ላይ ምናልባት በዚህ ሰዓት ላይ በዚህ ቅንጦት በሌለው ቦታ መኖር አትችል ይሆናል፣ መተኛት አትችልም ይሆናል። ነገር ግን በዚህ ቦታ ላይ ለአንተም ለኔም ያማረን ኻቲማ እመኝልሃለሁና እንዴት ከሞትም በኋላ መተኛት እንችላለን? እንዴትስ መኖር እንችላለን? ወደ አላህ ተመለስ፣ ተጸጸት። ምንም አይነት ነገር የማይጠቅምበት ቀን ከመምጣቱ በፊት ጠባብና ጨለማ ቤት መኖር ትችላለህን? በአሁኑ ሰዓት ወላሂ አትችልም። እሺ እዚህ ቤት እንዴት ትኖራለህ? ራሴንና እኔ አንተን እመክርሃለሁ ወደ አላህ በመመለስ በመጸጸት በተውበት በኢስቲግፋር እመክርሃለሁ። ተመለስ። أسأل الله أن يغفر لي ولكم إنه ولي ذلك والقادر عليه وصلى اللهم وسلم على نبينا محمد والحمد لله رب